ሰላት አንድ ሙስሊም ህይወቱ ነው ከሰላት ሊዘናጋ ይገባል ሰላቱን ሊንከባከብ ይገባል አንድ ያለን ሀብታችን ወላሂ ሰላት ናት ለምን ሰላት ከሌለን ሁሉም ይበላሻል ሰላት ከተስተካከለች ሁሉም ይስተካከላል ነብዩ ሰለላሁ ዐለይሂ ወሰለም እንዳሉን ነገ የውመል ቂያማ ቀብር ውስጥ መጀመሪያ ምን እንጠየቀው ሰላት ነው ሰላት ካማረ ሁሉም ያምራል ሰላት ከተበላሸ ሁሉም ይበላሻል ስለዚህ በየትኛውም በኩል በየትኛውም አጋጣሚ አዛን ደረሰብህ ለሰላት ቅድሚያ ስጥ ዛሬ ሀያ አለ الصلاه ሀያ አለ الفلاح ሙአዚኑ እያለ እኛ የማንቸስተር የአርሴናል እያልን ወደ ኳሱ ሩጠናል እሱ ነው የሚያድነን ነገ እሱ ነው ነገ መረጃ ሆኖ የሚመጣው ሰላት እኮ ነው ነገ ብርሃን ሆኖ ሊመጣው ወንድሜ በዱንያ በአኺራ ለስኬት የሚያበቃ ሰላት ነው በምንም መልኩ አንድ የሙስሊም ልጅ በሰላቱ ሊደራደር አይገባም በሰላቱ ሊዘናጋ አይገባም በምንም መልኩ እንኳን ሙሉ ሰላት አይደለም የአሱር ሰላትን አውቆ ያሳለፈ ቤተሰብ ንብረቱ እንደጠፋበት እንደወደመበት ይቁጠረው ወይም ስራው እንደተበላሸበት ይቁጠር ብለው የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ነግረውናልና ሰላታችን ላይ ጠንካራ ነን